አባዬ ወደ ትምሮ ቤት ልሄድ ነው። ልጄ ወደ ትምህርት ቤት ስከድ አንድ መኪና ከአንድ ቀን በላይ እንዳትጠቀም። ደግሞ ምንም አይነት ችግር ከደረሰብህ የኔ ፎቶ አሳያቸው። ችግር የለውም አባዬ። የትናንትናው መኪና ለጓደኛ ሰጥቼዋለሁ። ደግሞ ማንም አይሳፈጥኝ። ምንም እንዳታስብ። ቻው። እሺ ተማሪዎች የሂሳብ ደፍተራችሁን ሁላችሁ ማውጡ። አንተኛው ዛጋ ሁሌ አይሃለሁ ወሬ ነው የምታወራው። አሁን አንድ ጥያቄ ብጠይቅ አትመልስ። ችግር የለውም ቲቸር፣ የፈለግከውን ጠይቀኝ። እሺ አሁን ለምሳሌ 50 ብር ቢኖር ጧት አንድ ብስኩትና አንድ ሻይ ቁርስን በልተህ ብትመጣ ስንት ብር ይቀራል? እኔ ነኝ ሻይና ብስኩት ቁርስ በልቼ የምመጣው? ምን አይነት ንቀት ነው? የማን ልጅ እንደሆንኩ ታውቃለህ? እንደዚህ ቀፋፊ አይነት ምሳሌ በእኔ የምትጠቀመው ምንድን ነው ያልከው? የማንስ ልጅ ብትሆን እኔ ምን አገባኝ? እኔ እኮ ትምህርት ነው እያስተማርኩ ያለሁት። ምን አገባኝ ነው ያልከው? ይሄን ትበላለህ ወይ? እኔ ቲቸር በላቸው። ምን አይነት ንቀት ነው አንተ ቲቸር ላይ እጅን የምትሰነዝረው? ይሄኛውን አይነህን እንዳለግምልህ ዝም በል። አንተ በጣም የምትተማመንበት ነገር አለ ማለት ነው። ጀርባ መጠናት አለበት። ዛሬ አለቀም። እንሂድ ወደ ህግ ቦታ። ችግር የለውም በደስታ ነው እንሂድ። ከአንድ ሰዓት በኋላ። እሺ ከሳሽ ችግርህ ምንድን ነው? ክቡር ዳኛ የሂሳብ ትምህርት እያስተማርኩኝ አንድ ጥያቄ ስጠይቀው ተነሳና ድንገት በቦክስ አይኔን ጠበሰኝ። እንዴ ይሄ በጣም ትልቅ ወንጀል ነው። እውነት ነው ተከሳሽ አይኑን በቦክስ ጠብሰኸዋል? እውነት ነው ክቡር ዳኛ። አሁንም እምቢ ካለ አንደኛውን አይኑን ጠብስለታለሁ። አየከው አይደል ጥጋቡን? የማን ልጅ እንደሆንኩ አታውቅም እያለ ጭራሽ ሲያስፈራራኝ ነበር። የአባቱ እጅ ራሱ ሳይኖርበት አይቀርም ይጣራልኝ። ይሄ ጥጋበኛማ እስከ አባቱ ነው ከርቸሌ መግባት ያለበት። አሁን አባቱ ወዳለበት ትመራናለህ። እንሂድ። ክቡር ዳኛ ቆይ አንዴ ተረጋጋ። እዛ ድረስ መሄድ አያስፈልግም። የማን ልጅ እንደሆንኩ እዚሁ ፎቶውን ላሳየህ። እንካ እስኪ እናያለን። አባት ከህግ እንደሚያስጠላ አምጣው እስኪ። እንዴ አላሙዲንዬ የዳዎች አባት ምን አለኝ ልጅ ቀድመህ ብትነግረኝ ኖሮ። ሳጅን ቲቸሩን እስኪጣራ ድረስ ወደ ማረሚያ ክፍል አስገቡት። እኔ ከአላሙዲን ልጅ ጋር ወደ እነሱ ቤት ሂጄ ከአባቱ ጋር ብዙ ማውራት የምፈልገው ነገር አለ። እንሂድ። እኔ ልጅ ደግሞ ለአባት እንዳትነግረው እሺ።